አየሁ አለ ጌታ። አሜን። ለእግዚአብሔር ቁጭ ብለህ ደብዳቤ ጻፍከውን አያለሁ። ይሄ ሰው በጣም ይገርመኛል። እንደ ሰው ለሰው እንደምጽፍ ደብዳቤ ይጽፋል። እውነት ነው። ለእግዚአብሔር እውነት ነው። ጽፌያለሁ። ብዙ ጊዜ ጽፌያለሁ። እውነት ነው። ደብዳቤ ጽፌያለሁ። ማንበብም ይቻላል። ፈርሜበታለሁ። ለማን? ለእግዚአብሔር። አረ ጉድ! ዛሬ አንዳንድ ሰዎች ጸልያችሁ መጣችሁ ካላችሁ ዛሬ እናንተ መዝገብ ተከፍቷል። ጾና ተከፈተ በሉስ። ራዳ ኮሪያ አሁን ጊዜ ላይ ነው። ቤት ነው ለበቀ አጀንዳ ላይ ነው። ለእግዚአብሔር ከነቀን ከለበኩል ቀን አዩ ከነቀን ጭምር ቢአልኮጋ ኢየሱስ ብሌዶሶ 11 ቁጥር አየው። ከዛ አንድ አየው ቀኑን ቆዩ። ከዛ 2015 የሚል ቁጥር አየው። 2015 ላይ 11ኛ ቀን ላይ አንደኛ ወር ላይ ማራሴ ካታያ የለባየ ነው ሲያረባው ዛሬ አዲስ መዝገብ ይከፈታል። ጃካፕሬዲያማን ዚፍሬታኩ ማንዳላባ በመንፈስ ቀና ነባሉ 11ኛ ቀን አንደኛ ወር 2015 ወይም 2015 የሚል ዓመት አለ። ያ ዓመት ላይ ለእግዚአብሔር የጻፍከው ደብዳቤ እግዚአብሔር ምስክር ዓመቱ ስንት ነው? 2015 ብራታ ካማንዳ ዛሬ ለአንድ ሰው ለሱ እየተናገርኩት እግዚአብሔር ከዚህ በኋላ የእናንተን ጉዳይ ወደ መልስ ሲቀይራችኋል። እኔ ጸልያለሁ የሚል ሰው ካለ መልስ ይሆንላችኋል። ከሰማይ መዝገባችሁ ተከፍቶ መልስ ስታገኙ ያለው አንድ ሰው ለኔ መልስ ሆኗል በሉ። ከዛ ከታች በኩል ፍርማ ያንተ ስም ጋር አለ። እግዚአብሔር ያ ደብዳቤ ደርሷል። አሜን። በዚህ ዓመት ይፈረዳል። አሜን። አትፈርድም ወይ? በእግዚአብሔር ፊት እንደዚህ ጽፌ አትፈርድም ወይ? ሚያል አዶሶ ኮቶራዳና ማሻካታራ ዲያማንዶ ያንተን ግፊያ፣ ያንተን ውጊያ፣ ያንተን ተጽዕኖ ሁሉ ይዛው ሲከተ በጣም በቤተሰብ ተጽዕኖ አለብኝ፣ በሰፈር ተጽዕኖ አለብኝ፣ በስራ ጉዳይ ተጽዕኖ አለብኝ። ሁሉን ሰበሰብክና ይሄን አላየም ወይ? አንተን ይዤ መደበቅን አላየም ወይ? አንተን ይዤ መሰወርን አላየም ወይ? አትፈርድም ወይ ብለህ ጽፈህ ወደ ሰማይ አስገብተህ አየሁ። አሁን 2 ዓመት ሆኗል። 2 ዓመት አይሚን 3 ዓመት ይሄ 3ኛ ዓመት ነው። 2018 እግዚአብሔር እኔ በሳቅ ሞላ። አሜን። እስከ ዛሬ ድረስ ለእግዚአብሔር ጽፈህ ደብዳቤ ስላስገባኝ ሰዎቹም ጋር ማናገር አቁመሃል። ማንም ስላንተ እንዲፈርድ ማንም ያንተን ጉዳይ እንዲያስተካክል ሰው ጋር መናገር አቁመሃል። ማለት ግን አንተ አንዳንድ ሰዎች እየመጡ ይሄ ጉዳይ ለምንድን ነው ዝም የምትለው እያሉ ሲያወሩ ራሱ አንተ ለእግዚአብሔር ስለሰጠህ መስማት አልቻልክም። በስጋ መነሳትም አልቻልክም። ለምን? አንዴ ለእግዚአብሔር ደብዳቤ ያለው ዘግተህ ቁጭ ብለህ እግዚአብሔር እንደዚህ የሚል ድምፅ ሰጠኝ። ልጄ አለ በጣም በአጭር ቀን ውስጥ ያንተ ቤት ውስጥ ምስጋና ይወጣል። ለሱ ዘርጉና አጭር ቀን ነው በሉ። አጭር ቀን ታመሰግናለህ። ሪካ አዶን ብዙ